ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ተጋጣሚዎች ከሰዓታት በፊት በወጣ እጣ ማውጣት ስነ ስርዓት ተለይተው ታውቀዋል። በሩብ ፍጻሜው እነማን ይገናኛሉ? የሪያል ማድሪድና የማንቸስተር ሲቲ አሸናፊ ከባየር ሙኒክና አትላንታ አሸናፊ ጋር፣ የቼልሲና የፒኤስጂ አሸናፊ ከሊቨርፑልና ጋላታሳራይ አሸናፊ ጋር የሚገናኝ ይሆናል። የአርሴናልና ባየር ሊቨርኩሰን አሸናፊ ደግሞ ከባዶ ግሊምትና ስፖርቲንግ ሊዝበን አሸናፊ ጋር የሚገናኙ ይሆናል። የባርሴሎናና ኒውካስል አሸናፊ ከቶተንሃም እና አትሌቲኮ ማድሪድ አሸናፊ ጋር በሩብ ፍጻሜው የሚገናኙ ይሆናል። የመጀመሪያው ዙር ጨዋታዎች መጋቢት 1 እና 2 የሚደረጉ ይሆናል። የመልስ ጨዋታዎች ከአንድ ሳምንት በኋላ መጋቢት 8 እና 9 የሚደረጉ ይሆናል። የማለፍ ቅድመ ግምት ማንም የለውም ሲል ዴኮ ተናገረ። የባርሴሎናው ስፖርቲንግ ዳይሬክተር ዴኮ ኒውካስል ዩናይትድ ቀላል ተጋጣሚ አይደለም ሲልም ተናግሯል። ከድልድሉ በኋላ ቃላቸውን የሰጡት ዴኮ የማለፍ ቅድመ ግምት ማንም የለውም ብለዋል። ስፖርቲንግ ዳይሬክተሩ አክለውም ኒውካስል ዩናይትድ በፕሪሚየር ሊጉ ጥሩ አይደለም፣ ነገር ግን በሻምፒዮንስ ሊጉ ምርጥ ናቸው ሲልም ገልጿቸዋል። ቡድኑ የመልስ ጨዋታውን በሜዳው ማድረጉን እንደ ጠቀሜታ እንደሚመለከቱት ነገር ግን በጥሩ አቋም እንዲቀርቡ አያይዘውም አሳስበዋል። የሻምፒዮንስ ሊጉ ስኬታማው ክለብ ሪያል ማድሪድ በጥሎ ማለፍ ዳግም ከማንቸስተር ሲቲ ጋር ተደልድለዋል። ይህም ማለት ሪያል ማድሪድ እና ማንቸስተር ሲቲ ባለፉት 5 ዓመታት ውስጥ ለ10 እና 11ኛ ጊዜ ይጫወታሉ። ስለ ድልድሉ የጠየቁት የሪያል ማድሪድ ዳይሬክተር ኤሚሊዮ ቡትራጉኖ በየዓመቱ ከሲቲ መጫወት እንግዳ ነገር ነውም ብለዋል። አክለውም በተጫዋቾቹ እንተማመናለን ያሉ ሲሆን ቡድኑ ጨዋታውን በርናቦ ላይ ጨርሶ ለመሄድ ይገደዳል ሲሉ ጠቁመዋል። ሪያል ማድሪድ ከማንቸስተር ሲቲ ጋር በሳንቲያጎ በርናቦ ካደረጋቸው 7 ጨዋታዎች በአንድ ነው የተሸነፈው። ማንቸስተር ሲቲ በበኩሉ በኢቲሃድ ስታዲየም ካደረጋቸው 7 ጨዋታዎች በአንዱ ብቻ ነው ሽንፈት ሊገጥማቸው የቻለው። ቼልሲን የበቀል ስሜት የለንም ሲሉ ሉዊዝ ኤንሪኬ ተናገሩ። የፒኤስጂው አሰልጣኝ ሉዊዝ ኤንሪኬ በቼልሲው የሻምፒዮንስ ሊግ ጨዋታ የበቀል ስሜት የለንም ሲሉም ተናግረዋል። ከፕሪሚየር ሊግ ቡድኖች ጋር መጫወት ሁልጊዜም አነሳሽ ነው ያሉት ኤንሪኬ በቼልሲ ላይ የበቀል ስሜት የለንም ብለዋል። አሰልጣኙ አያይዘውም ከክለቦች ዓለም ዋንጫ በኋላ ብዙ ተለዋውጠዋል፣ በዚህ ሰዓት ሁኔታው የተለየ ነው የሚሆነው ሲሉም ገልጸዋል። ስለ ሻምፒዮንስ ሊጉ ያነሱት አሰልጣኙ በዚህ ውድድር የበለጠ የምንጨነቀው ለእኛ ሳይሆን ለተጋጣሚዎቻችን ነውም ብለዋል። እኛ ሻምፒዮኖች ነን የሚሉት አሰልጣኝ ሉዊዝ ኤንሪኬ ሁሉም ሰው ከኛ ጋር በመጫወቱ ደስተኛ እንደሚሆን እርግጠኛ ነኝ ሲልም ተደምጧል። የዩሮፓ ሊግ ተጋጣሚዎች ታውቀዋል። በዩሮፓ ሊግ 16 የተቀላቀሉ ክለቦች የጥሎ ማለፍ ድልድል ዕጣ ማውጣት ስነ ስርዓት ከሰዓታት በፊት ተካሂደዋል። በዚህ መሰረት ሊሌ ከአስቶን ቪላ፣ ቦሎኛ ከሮማ፣ ሴንታቪጎ ከኦሎምፒክ ሊዮን፣ ጄንክ ከፍሬበርግ፣ ፓናቲያንኮስ ከሪያል ቤቲስ፣ ፌንክቫሮስ ከብራጋ፣ ኖቲንጋም ከሚድላንድ እና ስቱትጋርድ ከፖርቶ ተደልድለዋል። ማንቸስተር ሲቲ ተጫዋቹ ልምምድ ጀምሯል። የማንቸስተር ሲቲው የፊት መስመር ተጫዋች ጀርሚ ዶኩ ወደ ልምምድ መመለሱን አሰልጣኝ ፔፕ ጋርዲዮላ አስተዋውቀዋል። ዶኩ ትላንት ልምምድ መጀመሩን ያረጋገጡት ጋርዲዮላ ነገር ግን በሊድስ ዩናይትድ ጨዋታ መሳተፉን አላቅም ብለዋል። ስለ ረመዳን ጾም ያነሱት አሰልጣኝ ፔፕ ጋርዲዮላ የሙስሊም ተጫዋቾች ጾም በተጫዋች ምርጫ ላይ ተጽዕኖ የለውም ብለዋል። ተጫዋቾቹ ጾም ላይ ቢሆኑም በነገው ጨዋታ መጫወት ይችላሉ ሲሉም አሰልጣኝ ፔፕ ጋርዲዮላ ተናግረዋል። እዚህ ያለውት አርቴታን ለመከራ አይደለም ሲሉ ጋርዲዮላ ተናገሩ። አሰልጣኝ ፔፕ ጋርዲዮላ ከባርሴሎና ጋር የመጀመሪያ የሊግ ጨዋታቸውን ሲያሸንፉ ስለነበረው ጫና ተጠይቀው ነበር። ያሳለፉት ጊዜ ከሚኬል አርቴታ ጋር ተመሳሳይ ነበር፣ ስሜቱ እንዴት ነበር የሚል ጥያቄ የቀረበላቸው ጋርዲዮላ አላስታውሰውም ብለዋል። አሰልጣኙ አክለውም እዚህ ያለውት አርቴታን እንዴት እንደሚያሸንፍ ምክር ለግሰው አይደለም ሲሉም ለጋዜጠኞቹ ምላሽ ሰጥተዋል። ስለ ሪያል ማድሪድ ያነሱት ጋርዲዮላ ከውድድሩ ምርጥ ቡድን ጋር ስትጫወት እየተሻሻልክና እየተማርክ ለመሄድ ያግዝሃልን ብለዋል።
ዩናይትድ የተጫዋቾቹን ግልጋሎት አያገኝም። የማንቸስተር ዩናይትድ ተጫዋቾች ሜሰን ማውንትና ማቲያስ ዴሊት ወደ ሜዳ እንደማይመለሱ ተገልጿል። ሁለቱ ተጫዋቾች ከክሪስታል ፓላስ ጨዋታ ውጪ መሆናቸውን አሰልጣኝ ማይክል ካሪክ አሳውቀዋል። ማውንት ወደ ሜዳ ለመመለስ ተቃርቧል። ዴሊት በበኩሉ እየተሻሻለ ነው ሲሉም ማይክል ካሪክ ተናግረዋል። በሌላ በኩል በሊሳንድሮ ማርቲኔዝ ዙሪያ አዲስ ነገር እንደሌለ ተነግረዋል። ቼልሲ የተጫዋቾቹን ግልጋሎት አያገኝም። ቼልሲ ከአርሴናል በሚያደርገው ጨዋታ ከማርክ ኩኩሬላ ግልጋሎት እንደማያገኝ አሰልጣኝ ሊያም ሮሴነር አሳውቀዋል። በተጨማሪም ስቴቫኦ ከአርሴናል ጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። ስቴቫኦ ትንሽ ረዘም ላለ ጊዜ ከሜዳ ይርቃል ያሉት ሊያም ሮሴነር ማርክ ኩኩሬላ ግን በቅርቡ ይመለሳል ብለን እንጠብቃለንም ብለዋል። በሌላ በኩል ኢሱጎ ወደ ልምምድ መመለሱንና ጊቴንስ በጥሩ ሁኔታ ላይ መሆኑን አሰልጣኙ ተናግረዋል። አርሴናል ከባድ ጨዋታ እንደሚጠብቀው ያውቃል ሲሉ አሰልጣኝ ሊያም ሮሴነር ተናገሩ። የሰማያዊዎቹ አሰልጣኝ ሊያም ሮሴነር ከእሁዱ የአርሴናል ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርገዋል። አሰልጣኙ ካነሷቸው ሀሳቦች መካከልም በካራባው ካፕ ከአርሴናል የምንፈልገውን ውጤት አላገኘንም፣ እሁድ ያንን መቀየር እንፈልጋለን ብለዋል። የአርሴናልን ድክመት ፈልጎ ማግኘት የእኔና የተጫዋቾቹ ኃላፊነት ነው። እኛ ብቻ ሳንሆን አርሴናልም ከኛ ጋር አስቸጋሪ ጨዋታ እንደሚያደርግ ያውቃል ብለዋል። ፒኤስጂ ስለደረሰን ተደስቻለሁ። ምርጥ ቡድን ነው። ከነሱ ጋር የመጫወት ልምምድ አለኝ። ኤንሪኬ ጥሩ ስራ ሰርቷልም ብለዋል። ካይ ሃቨርስ ለቼልሲ ጨዋታ ይደርሳል። የመርፈኞቹ አጥቂ ካይ ሃቨርስ በነገው ዕለት ልምምድ እንደሚሰራ አሰልጣኝ ሚኬል አርቴታ አስታውቀዋል። ሃቨርስ በቼልሲው ጨዋታ መሳተፍ አለመሳተፉን ከልምምድ በኋላ አይተውት እንደሚወስኑ አሰልጣኙ ጠቁመዋል። አሰልጣኙ አክለውም ካለፈው ሳምንት አንድ ወይም ሁለት ተጫዋቾች ወደ ሜዳ ከተመለሱ በነገው ዕለት እናውቃለን ሲሉም ተናግረዋል። ቤን ዋይት ለጨዋታው ከደረሰ እናያለን። ዶማን ከወጣት ቡድኑ ጋርም ይጫወታል ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ስለ ዮኬሬሽ ምርጥነት የራሳችን ተከላካዮች መስክረዋል ሲሉ አርቴታ ተናገሩ። የመድፈኞቹ አሰልጣኝ ሚኬል አርቴታ ስለ ቪክቶር ዮኬሬሽ ምርጥ አጥቂነት የራሳችን ተከላካዮች መስክረውለታል ሲሉ አወድሰውታል። ከዮኬሬሽ ጋር ስትሰሩ ስሜቱ እንዴት ነው ብዬ የራሴን ተከላካዮች ጠይቄያቸዋለሁ የሚሉት አርቴታ እነሱም እሱ በጣም ከባድ ነው ብለውኛልም ብለዋል። እሱ ምን ማድረግ እንደሚችል እናውቃለን። አስደናቂ አጥቂ ነው። እንዲያርግና ምርጥ ብቃት ላይ እንዲደርስ መርዳት አለብን ሲሉም ጨምረው ተናግረዋል። ቁጥሮችን ከተመለከትን ከዮኬሬሽ ጋር ስንጫወት ምርጥ ቡድን እንደሆንን የፈለግነውንም እንዳሳካን እናውቃለን ሲልም ሚኬል አርቴታ ተናግሯል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።